ሰላም ጤና ይስጥልን ውድ የረቂቅ ሚዲያ ቤተሰቦች፣ እኔ መምህር መኩሪያ ጌታቸው እባላለሁ። ዛሬ ስለ ቤተሰብ ግንባታና መልካም ግንኙነት አጠር ያለ ውይይት እናደርጋለን። በጥሞና እንድትከታተሉኝ እጋብዛለሁኝ። እንግዲህ ቤተሰብ ስንል ቤተሰብ መሰረቱ ትዳር ነው። ትዳር የሚለውን ከማለታችን በፊት ስለ ስነ ፍጥረት ትንሽ ነገር ብናነሳ ደስ ይለኛልና በስነ ፍጥረት እንስሳት ሲፈጠሩ ጥንድ ሆነው ተፈጥረዋል። እጽዋትም ሲፈጠሩ ሴቴና ወንድ የሚል ክፍል አላቸው። ለዘር መራባት መቀጠል መሰረት ስለሆነ ማለት ነው። የሰው ተፈጥሮ ትንሽ ከሌላው የተለየ የሚያደርገው ሰው የተፈጠረው ብቻውን ነበር። ነገር ግን ሰው ከተፈጠረ በኋላ አጋር እንዲሆነው ከጎኑ አካል አንዲትን አጥንት በመውሰድ ሔዋን ተፈጥራለታለች። በዚህ መሰረት ትዳር የሚባል ነገር ተመሰረተ ማለት ነው። እንግዲህ ቤተሰብ የሚለው ነገር ስንመለከት ቤተሰብ ማለት የራስን አካል ማለት ነው። ሰው ራሱን ሲገዛ፣ ራሱን ሲወድ፣ ራሱን ሲያውቅ አጋር ያስፈልገዋል። አዳም ሰው ከሆነ በኋላ እንደኛ እንዲሆን ካደረገዋል ፈጣሪ ከጎኑ አጋር መተው እንደሰጠ ሁሉ የሰው ልጅ ራሱን ሲያውቅ ትዳር ያስፈልገዋል። እንግዲህ ቤተሰብ መሰረቱ ትዳር ነው። ትዳር የሚለውን ባጭሩ ለመተርጎም የሚያክል በተለያዩ መጽሐፍት ላይ እንደምናገኘው ትዳር ማለት በተለያዩ ሁለት ሰዎች ጥምረት ማለት ነው። ይህም ማለት የጾታ ልዩነት፣ የአመለካከት ልዩነት፣ የእድሜ ልዩነት ባላቸው አካላት መካከል የሚፈጠር ማለት ነው። የራሳቸውን ብቻ የመኖር ሀሳብ ትቶ ከራስ ወዳድነት ወጥቶ በመረጋጋት በጋራ መኖር ማለት ነው። እንዲሁም እንደ ቅዱስ መጽሐፍ አገላለጽ ትዳር ማለት አንድ ሰው መሆን ማለት ነው። በመጽሐፍ እንደምናገኘው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ከእንግዲህ ወዲህ አንድ ስጋ ይሆናሉ እንደሚል ቅዱስ መጽሐፍ ሰዎች በትዳር ሲመሰረቱ አዲስ አንድ ይሆናሉ ማለት ነው። እንዲሁም አዲስ ትውልድን መቅረጽ ወይም ዘርን መተካት ማለት ነው። ትዳር መለወጥ፣ መማር፣ ማደግ፣ መበልጸግ ማለት ነው። እንደኛ ሀገር ደግሞ ትዳር 3 ጉልቻ ማለት ነው። ይህም ማለት ባል፣ ሚስት ከዚያም ልጆች ወይም ደግሞ ፍቅር የሚለውን ተክቶ 3 ጉልቻ ማለት ነው። አንዳንዴም ትዳር የሚለውን በ3 የተገመደ ገመድ ብለው ያስቀምጡታል። ይህም እንደ ሃይማኖት አስተምህሮ ባል፣ ሚስትና ፈጣሪ፣ በየትኛው ማህበረሰብ ውስጥ ፈጣሪ የሚል አካል ስላለ ትዳርን የሚያጠነክረው የሁለት ሰዎች ስምምነት እንዳለ ሆኖ የፈጣሪ አብሯቸው መሆን ልዩነታቸውን፣ ችግራቸውን እየቀረፈ ጉልሃቸውን እየሞላ ስለሚሄድ በ3 የተገመደ ነው ይባላል። ይህም ትዳር ጠንካራ እንዲሆን ያደርገዋል። ስለ ትዳር ሲቀመጥ የእጅ ጣትን ስንመለከት የቀለበት ጣት የሚያርፍበት ይሄኛው ጣት ነው አይደለም? ጣት ላይ ያርፋል። ሰዎች ይሄንን ጣት እንደዚህ አድርገው እጃቸው እንደዚህ አድርገው ይሄን መለየት ይችላሉ፣ ይሄን መለየት ይችላሉ፣ ይሄን መለየት ይችላሉ። እንደዚህ አድርገን ብናስቀምጠው እንደዚህ ብናደርገው ይሄ ይለያል፣ ይሄ ይለያል፣ ይሄ ግን አይለይም። ይሄኛው የትዳር የቀለበት ጣት የሚቀመጥበት አይለይም። ለምን? ትዳር ጠንካራ ገመድ ስለሆነ በሁለቱ መካከል የማናየው የፈጣሪ እገዛ ስላለበት ጠንካራ ነው ብለን እናስቀምጣለን። እንግዲህ ይህንን ስለ ትዳር ካልን በቀጣይ በስፋት ለትዳር ምስረታ፣ ስለ ትዳር አስፈላጊነት በሚቀጥለው ነገር እንወያያለን። ዛሬ ግን የምናነሳው ቤተሰብ ማለት እንደሆነ ነው። ቤተሰብ ማለት ስንል በአንድ ቤት ውስጥ የሚኖሩ ሰዎች ስብስብ ማለት ነው። የህፃናት ደህንነት ሰምቷቸው ከፍርሃት ነፃ ሆነው የማወቅ ጉጉታቸው በብቃት ተጠቅመው የአእምሮ ብልሃታቸውን፣ ማህበራዊ ክህሎታቸውን ሊያዳብሩበት የሚችሉት የመጀመሪያው ትምህርት ቤት ነው ቤተሰብ የምንለው። ህፃናት ተወልደው ገና ዓለምን ሲተዋወቁ መጀመሪያ የሚያገኟቸው ወላጆቻቸውን ስለሆነ ከወላጆቻቸው ይማራሉ። ከታላቅ ወንድሞቻቸው፣ ከአክስት ከአጎቶቻቸው ይማራሉ። ስለዚህ የመጀመሪያው ዓለምን የሚተዋወቁበት መሰረቱ ቤተሰብ ነው ማለት ነው። እንግዲህ ቤተሰብ በማን መሰረታት ካልን ቅድም በመነሻዬ እንዳነሳሁት ቤተሰብ መሰረቱ እናትና አባት ናቸው። እናትና አባት በመቀጠል ልጆች ይመጣሉ። ከዚያ በኋላ በዚያ ውስጥ የቅርብ ቤተሰቦች አክስት፣ አጎት፣ የቅርብ ዘመዶች ቤተሰብ ይፈጥራሉ። አንዳንድ ጊዜ በተለያየ ምክንያት ትዳር ሊፈርስ ይችላል። ቤተሰብ ግን አይፈርስም። አንድ ወላጅ ከልጆቹ ጋር ሲሆን ቤተሰብ አብሮ ይቀጥላል ማለት ነው።
ከዚያም ሲያልፍ ደግሞ ምናልባት ሁለቱንም ወላጆቻችን በትዳር በሞት ብናጣ ምን ይፈጠራል? ልጆች ራሳቸው ተሰብስበው አንድ ቤተሰብ መመስረት ይችላሉ። እንዲሁም ደግሞ በተለያዩ ሁኔታዎች ሰዎችን ወስደው ያሳድጋሉ። ጉዲፈቻ የምንለው ወይም በፈቃደኝነት ልጅን ወስዶ በማሳደግ ቤተሰብ ሊመሰረት ይችላል። በተቋማት ደረጃ ተቋማት ተዘጋጅተው ማሳደጊያዎች ኖረው በዚያ ውስጥ አንድ ቤተሰብ ልንመሰረት እንችላለን። እንግዲህ ቤተሰብ በተለያየ መንገድ ይመሰረታል ማለት ነው። እንግዲህ ቤተሰብ ካልን ቤተሰብ ብዙ አይነት ነገሮች አሉ። ዛሬ እኛ የምናገረው የመልካም ቤተሰብ አባላት የእርስ በርስ ግንኙነት ምንድን ነው? መልካም ቤተሰብ ማለት ምን ማለት ነው? መልካም ቤተሰብ ማለት በውስጡ ግልጸኝነት ያለው፣ መተሳሰብ ያለበት፣ መከባበር ያለበት፣ ደስተኝነት ያለበት፣ ቅሬታን እንደ ቅሬታነቱ ሳይሆን እንደ መፍትሄ ማምጫነት ተቀብሎ በውይይት ሊፈታ የሚችል የሌላውን ሸክም ሊሸከም የሚችል በተለይም እዚህ ጋር ተወሰነ ማንሳት እፈልጋለሁ። ዛሬ ላይ በብዙ መንገድ የምንፈተንባቸው ነገሮች አሉ። ብዙ መንገድ በምንፈተንበት ጊዜ የሌላውን ሽንፈት የሌላውን ጥፋት በማጉላት ለፍቺ ለተለያየ ነገር እንዳደረጋል። ነገር ግን የሌላው ችግር የኔም ችግር ኖሮ በመሸከም የዛን ችግር በማስቀረት ቤተሰብ ማስቀጠል ይቻላል። ዛሬ በከተማችን ላይ በሀገር ላይ የምናየው ጎዳና የምናያቸው ህፃናት ውጤቱ የዚህ ነው። ያንን ሰው ችግር ባለመሸከም ጥፋተኝነትን በማጉላት የሚፈጠር ሁኔታ ለቤተሰብ መፍረስ፣ ለልጆች ጎዳና ላይ መውጣት ምክንያት ስለሚሆን አንዳችን የሌላኛውን ችግር ልንሸከም ያስፈልጋል። ቅድም በመግቢያ እንዳልኩት ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ከእንግዲህ ወዲህ አንድ ስጋ ናቸው፣ ማንም አይለያቸውም እንደሚል ቅዱስ መጽሐፍ። እኛም ቤተሰብን ስንመሰርት አንዳችን ችግር ልንሸከም፣ አንዳችን ጋር ያለውን ክፍተት ሌላችን ልንወስድ፣ በሚፈጠሩ ማናቸውም ችግሮች ከመኮነን ይሄኛው ጥፋት የገሌ ነው ብሎ ከማስቀመጥ ይልቅ ይሄን ጥፋት እንዴት ማስተካከል እንችላለን? በተለይ በልጆች አስተዳደግ ላይ በልጆች ባህሪ መጥፋት ላይ አንዱን ጥፋተኛ ማድረግ ቤተሰብ ሲፈርስ እንመለከታለን። አንቺ አጠፋሽ፣ አንተ አጠፋ። ብዙ ጊዜ በተለምዶ ቤት ውስጥ ባልና ሚስት ሲጨቃጨቁ ልጆች አጠፉ፣ ልጅሽ አጠፋ፣ ልጅህ አጠፋች የሚባል ነገር እንጠቀማለን። ልጆች ግን በጎ ነገር ሲያደርጉ ጎሽ የኔ ልጅ ይሄን አደረገ። በጎ ነገር ለራሳችን መውሰድ፣ ጥፋትን ደግሞ ወደ ሰው ማስቀመጥን ማስወገድ ያስፈልጋል። መቻቻል፣ ሌላው መሸከም ያስፈልጋል። አለመወነጃጀል፣ ሀሳብን ለመግለጽ ኃይልና ለመጠቀም፣ ስሜትን ላለመጉዳት መጠንቀቅ ያስፈልጋል። እንግዲህ በመልካም ቤተሰብ ግንኙነት ውስጥ ወላጅ ድርሻው ምንድን ነው? እንግዲህ ቤተሰብ ስንል ልጆችን ያካትታል፣ በቤት የሚኖሩ ሰዎች ሁሉ ያካትታል። በቤታችን እንዲያግዙን ያስቀመጥናቸው የቤት ሰራተኛ ሊሆን ይችላል፣ ጥበቃ ሊሆን ይችላል፣ ሌሎችም አካላት ቢሆኑ በዛ ቤት ውስጥ እስካሉ ድረስ ዋጋ ስላላቸው፣ ሚና ስላላቸው ይሄን ነገር ልናስተውል ያስፈልጋል። ከእነዚህ ሚና ውስጥ ግን የወላጅ ሚና ጎልቶ ስለሚታይ የወላጅ ሚናዎችን በተወሰነ እንመልከት። አንደኛ ለልጆቻቸው ፍቅር መስጠት፣ ማበረታታት፣ በሚሰሯቸው ማናቸውም ነገሮች ላይ በርቱ፣ ጎበዞች፣ አንደኛ ናቸው ብሎ እንዲበረቱ ማድረግ ያስፈልጋል። የልጆቻቸው የትምህርት፣ የጤና፣ የቀን ሁኔታ መካተል ያስፈልጋል። ልጆችን ትምህርት ቤት ከማስገባት በዘለለ የት ነው የሚማሩት? ምን ተምረው ይመጣሉ? በተለይም በአሁኑ ዘመን ብዙዎቻችን ላይ ባለው ችግር ምክንያት ወላጆች ምንድነው የምናደርገው? ብዙ ብር እናወጣለን፣ ብዙ ብር ከፍለን ልጆቻችን እንልካለን። ከላክን በኋላ ግን ልጆቻችን የት ይውላሉ? ምን ትምህርት ይማራሉ? ከማን ጋር ይውላሉ? ምን አይነት ትምህርት ነው የሚማሩት? ነገር የምንካተልበት ጊዜም የለንም። ስለዚህ በዚህ ጉዳይ ላይ በደንብ ልናስብ ያስፈልጋል። የልጆቻችን ትምህርት ምንድን ነው? ጤናቸው ምን ያክል የተጠበቀ ነው? ከእድሜያቸው አንጻር ከኮዮቻቸው አንጻር እየተራመዱ ነው ወይ? በእድሜያቸው ማድረግ ያለባቸው ነገር እያደረጉ ነው ወይ? የቀን ውሏቸው ምን ይመስላል? ጠዋት ልከናቸው ሲመለሱ ምን ይዘው መጥተዋል? ምን ተጨማሪ ውስጣቸው አለ? እያንዳንዱ ነገር የማየት ነገር ያስፈልጋል። ሌላ ልጆቻችን የማዳመጥ ልጆቻችን ጊዜ የመስጠት ጉዳይ። ብዙ ጊዜ ከስራ ስንመለስ ደክሞ ስንመጣ ጊዜ አይኖረንም። ማረፍ ነው የምንፈልገው፣ ወይ ለማያችን ጉዳይ ካለን ጉዳያችን መፈጸም የምንፈልገው። ነገር ግን ከምናሳልፈው ጊዜ ውስጥ የተወሰነውን ለልጆቻችን የመስጠት ኃላፊነት ግዴታ ይኖርብናል። የመልካም ቤተሰብ መገለጫውም አንዱ ስለሆነ ልጆቻችን ማዳመጥ። ዛሬ ምን ተምረው መጥተዋል? ምን አግኝተው መጥተዋል? ምን ይዘዋል? ምን ደግሞ ከፍቷቸዋል? ምናልባት እኮ በጣም ተከፍተው የመጡበት ጉዳይ ሊኖር ይችላል። ያንን ጉዳይ ከኛ ውጭ ማንም ላይፈታላቸው ከቻለ ያ ችግር ካልተፈታላቸው ነገ ከነገ ሌላ ይፈልጋሉ። ያ ችግር ይፈታላቸው ሰው ደግሞ ከነሱ የሚፈልገው ነገር ኖሮ ሊያጠፋቸው ስለሚችል ይሄ ጥንቃቄ ያስፈልጋል።
ከዛ ውጪ ታሪክ መንገር፣ ወላጆችን ሰብስበን ታሪካችን መንገር፣ ትናንትናቸው የተሻለ እንዲሆን ሊያደርግ የሚችል ነገር ማስቀመጥ ያስፈልጋል። ሌላ ከልጆቻቸው አጠገብ መቆም፣ ሁልጊዜ ከአጠገባቸው እንዳለ እንዲሰማቸው፣ እኔ እኮ አለሁ፣ እኔ እኮ አይሃለሁ፣ እከታተልሃለሁ የሚል ስሜት እንዲፈጠርባቸው፣ የልጆቻችን ስነ ምግባር ለማስተካከል በማህበረሰብ ውስጥ ተወዳጅ እንዲሆኑ ማድረግ ማስቻል ያስፈልጋል። ይሄ ማለት በቋንቋ አጠቃቀማቸው፣ በስነ ምግባራቸው፣ ባለባበሳቸው ሌሎች ሰዎች የሚማረሩባቸው የሚያዝኑባቸው ሳይሆኑ የተሻሉ እንደሆኑ አርአያ ሊሆኑ የሚችሉ ልጆች መፍጠር ላይ ልንሰራ ያስፈልጋል። ልጆቻችንን በቤትና ከቤት ውጭ በሚኖራቸው ማንነት ላይ ክትትል ማድረግ ያስፈልጋል። የኔ ልጅ እቤት ውስጥ ምንድን ነው? ትምህርት ቤት ምን ይመስላል? ከጓደኞቹ ጋር ምን ይመስላል? በመዝናኛ ቦታ ምን አመለካከት አለው የሚለው ነገር ማየት ያስፈልጋል። ቢያንስ በቀን ውስጥ አንድ ጊዜ የጋራ ማዕድም ሊኖር ያስፈልጋል። የመልካም ቤተሰብ አንዱ መገለጫው በጋራ መመገብ መቻል አለበት። ቢያንስ አንድ ጊዜ። ብዙ ጊዜ የሚመከረው እራት ነው። ቁርስ በተለያየ መንገድ ውጭም ልንበላ እንችላለን። ምሳም በስራ ምክንያት አንገናኝ እንችላለን። ተማሪዎች ካሉ ትምህርት ቤት ለሚሄዱ ላይመች ይችላል። ነገር ግን እራት ግን ሁላችን ተሰብስበን በአንድ ላይ የምንመገብ አንደኛ አይን ላይ በምንተያይበት ሰዓት የከፋውን ያዘነውን ደስ ያለውን ማየት ስለምንችል የቀውናችን መርዳት እንችላለን። ምን እንደገጠመን እንደ ወላጅም ምን አይነት ችግር አሳልፈን እንደመጣን ምን አይነት ልካም እንዳሳለፍን ልጆቻችን ማወቅ ስላለባቸው ነገ እኛን መተካትም ስላለባቸው እንዴት እንደምንደክም ምን እንደምንሰራ ምን አሳልፈን እንደመጣን ሊያውቁና ሊረዱ ስለሚገባ በቀን አንድ ጊዜ የምግብ ሰዓት ላይ ልንገናኝና ልንወያይ ያስፈልጋል። እንግዲህ መልካም ቤተሰብ ግንኙነት መኖሩ ለሕፃናት ምንድነው ጥቅሙ? አሁን ስለ መልካም ቤተሰብ ካወራን መሰረታችን ልጆች ናቸውና ልጆቻችን ላይ ምን እንደሚጠቅመው ነው። መልካም ቤተሰብ መሆኑ፣ ፍቅር ያለው ቤተሰብ መፈጠሩ፣ የሚነጋገር የሚወያይ ቤተሰብ መፈጠሩ፣ ለልጆቹ ጊዜ የሚሰጥ ቤተሰብ መፈጠሩ ሕፃናት ላይ ምን አይነት ኢምፓክት አለው? እንግዲህ ትዳር ነገን የምንሰርትበት ስለሆነ፣ ቤተሰብ ነገን የምናይበት ስለሆነ፣ ቤተሰብ ትንሹ የሀገር መገለጫ ስለሆነ በዚህ ላይ የሕፃናት ግንባታ ትልቅ ነገር አለው። አንደኛው የሕፃናት ማህበራዊ ህይወት ህግጋት እንዲረዱ ማድረግ፣ ኃላፊነታቸውን እንዲወጡ ለማድረግ መሰረት ያደርጋል። ለምሳሌ አንድ ቤተሰብ ሰዓት አክብሮ የሚገኝ ከሆነ፣ በፕሮግራም የሚንቀሳቀስ ከሆነ፣ እያንዳንዱን ድርጊቱን በፕሮግራም የሚያደርግ ከሆነ፣ ከሌሎች ጋር የሚዋይ ከሆነ ይሄ ልጅ ለጥናት ጊዜ መስጠት እንዳለበት፣ ለጨዋታ ጊዜ መስጠት እንዳለበት፣ ለቤተሰብ ጊዜ መስጠት እንዳለበት፣ ለእረፍት ጊዜ መስጠት እንዳለበት፣ ለተለያዩ ንባቦች ጊዜ መስጠት እንዳለበት ከወላጅ ይማራል ማለት። በማህበራዊ ግንኙነት ወቅት ምን ማድረግ እንዳለበት፣ ተራ ጠብቆ ማውራት እንዳለበት፣ ታላላቆችን ማክበር እንዳለበት፣ እያንዳንዱን ስራ በስራ ውስጥ ማከናወን እንዳለበት፣ እንደገና ሕፃናታቸውን በተለያዩ የህይወት ክህሎት እንዲያበለጽጉ ያደርጋል። ለምሳሌ መረጋጋት እንዲችሉ ብዙ ሕፃናት ላይ የመረጋጋት ችግር እንመለከታለን። እዚህ ያስቀምጠናቸው 10 ቦታ መነካካት፣ መንቀጭቀጭ እናያለን። ይሄ የሚመጣው ከምንድን ነው? የሚማሩበት ሊያስተምራቸው የሚችል ነገር በማአቸው ምክንያት ነው። ስለዚህ ይሄን ነገር እንዳያጡ መረጋጋት እንዲማሩ መልካም ይሰራል። ሌላ ትዕዛዝ መቀበል እንዲችሉ አንድ ወላጅ መልካም ሲሆን ከባለቤቱ ጋር ሚስትም ከባሏ ጋር መከባበር ስትችል፣ በስራ መጋራት ትችሉ፣ መተጋገዝ ትችሉ ትዕዛዝ መታዘዝን ይለምዳሉ። እንዲሁም በቤት ውስጥ የሚኖረው የቋንቋ አጠቃቀም የተመጠነ ሲሆን ከቤቱ የማይወጣ ጩኸት የሌለበት ከሆነ የቋንቋ ክህሎታቸው ያድጋል። እንዴት ከሰዎች ጋር መግባባት እንዳለባቸው፣ ምን ማድረግ እንዳለባቸው ራሳቸው ማድረግ ይችላሉ። ሀሳባቸው መሰብሰብ እንዴት እንዳለባቸው ይረዳሉ። ማህበራዊ ግንኙነታቸው የጠነከረ ይሆናል። ሌላ የአእምሮ ብርታታቸው ይዳብራል። መልካም ቤተሰብ ያለው ልጅ ቤት ውስጥ የሚናገረው ማደግ ስለሚችልበት ነገር፣ እንዴት መስራት እንዳለበት፣ እንዴት መማር እንዳለበት፣ እንዴት ሰዎች ማክበር እንዳለበት ስለሚናገረው አእምሮ የበሰለ ይሆናል። በእድሜውም ከእድሜውም በላይ ያለ ነገር ማሰብ እንዲችል፣ ነገ እንዲህ ማድረግ እችላለሁ፣ የነገ ራዕይ እዚህ ጋር መድረስ እችላለሁ የሚለው ነገር እንዲያመጣ ያደርገዋል። ራሳችንን ከተለያዩ አደጋዎች ለመጠበቅም ያገለግላል። መልካም ቤተሰብ ያለው ልጅ እያንዳንዱ እንቅስቃሴ ላይ አንድ ወላጅ ልጁን ወክ ይዞ ሲወጣ በምን አይነት መንገድ እንደሚይዘው ይረዳል። ለምሳሌ መንገድ ስንጓዝ ግራችንን ይዘን እንጓዛለን። ስለዚህ መልካም የሆነ ወላጅ ለልጁ ግራውን ይዞ መጓዝ እንዳለበት፣ ሲሻገር እንዲህ አድርጎ ማሻገር እንዳለበት ያስገነዘበው ይላል ማለት ነው። ራሱን ከአደጋ እንዴት መከላከል እንዳለበት፣ ከአካላዊ ጥቃት
ከጾታዊ ጥቃት እንዴት መከላከል እንዳለበት፣ ሰዎችን እንዴት መቅረብ እንዳለበት ይረዳዋል ማለት ነው። ከቤተሰብ አካል መካከል የእርስ በርስ ግንኙነትን መማር ይችላሉ ልጆች። ቤተሰቦች እርስ በርሳቸው የሚመካከሩ ከሆነ አንዱ ችግር የሚያግዝ ከሆነ ለካ እኔም ይሄን ማድረግ አለብኝ። በትምህርት ቤት ደካማ የሆነ ጓደኛ ካለው ማበርታት መቻል እንዳለበት፣ ጠንካራ ካለ ከጠንካራው ጋር ጥንካሬ መማር እንዳለበት መሰረቱ ከዚህ ስለሆነ የመንፈስ ደህንነት የአእምሮ ጤንነት ለማዳበርም መሰረታዊ ነገር ነው። ልጆች ከትምህርት ቤት ሲመለሱ ማረፊያቸው ሰላም ያለበት ከሆነ፣ ጭቅጭቅ የሌለበት ከሆነ፣ የተረጋጋ ነገር ከሆነ አእምሯቸው የተረጋጋ የመንፈስ ደህንነት ያላቸው ይሆናሉ ማለት ነው። በዚህ መንገድ የራቀ ነገር ይፈጥራል። ሰላማዊ፣ በራሳቸው የሚተማመኑ ጠንካሮች፣ አቋም ያላቸው ህፃናት፣ ችግር መቋቋም የሚችል ማንነት ያላቸው ህፃናትን ለማፍራት ይጠቅመናል ማለት ነው። እንግዲህ ህፃናት ራሳቸው በተለያየ የህይወት ጎዳና ስኬት ላይ ለመድረስ ያስችላቸዋል። ምክንያቱም ወላጆቻቸው መልካም ከሆኑ፣ በውይይታቸው ውስጥ በጎ ነገር የሚያደርጉ ከሆነ ነገ እነሱ ያንን ማስቀጠል ይፈልጋሉ። ማሚና አባቢ ይሄን ያደርገዋል፣ ስለዚህ እኔ ደግሞ ከዚህ ተሻለ መስራት ይኖርብኛል፣ እንዲህ አደርጋለሁ፣ እንደዚህ ሆናለሁ የሚል ነገር መፍጠር ይችላሉ ማለት ነው። የተሻለ ነገር ለማምጣት ይጠቅማል። እንግዲህ ውድ ተመልካቾቻችን ይሄንን ከተመለከትን እስቲ ለራሳችሁ የሚሆኑ አንድ ሁለት ጥያቄዎች ላስቀምጥና በኮሜንት ሴክሽን ላይ የሚመቻችሁን ነገር እንድጽፉልኝ አደራ ማለት ፈልጋለሁ። እንግዲህ ወደ ኋላ እንመለስና እኛ ልጆች በነበርንበት ሰዓት በቤተሰብ ውስጥ በጣም የምናከብራቸው በጣም የምንወዳቸው ሁለት ሰዎችን አስቡና እነኚህ ሰዎች ለእኛ ህይወት ውስጥ ምን አስተዋጽኦ ነበራቸው የሚለውን ባጭሩ እስቲ ለመግለጽ ሞክሩ። አንዳንድ ጊዜ ወደ ኋላችን ስንመለስ ያጠፋነውን የሳትነው ነገር ለማስታወስ ስለሚያገለግለን፣ ሌላ በልጅነታችን ወቅት እኛ በቤተሰብ ውስጥ የነበረን ድርሻ ምን ነበረ፣ የኛ ድርሻ ምን ይመስል ነበረ የሚለው ነገር እስቲ ለማየት ሞክሩ። ሶስተኛው በልጅነታችን ቢኖረን የምንፈልገው እንዲህ ቢኖረን ኖሮ ደስ ይለኝ ነበር የምትሉትና አሁን በማዕረግ የምታዝኑበት ነገር ካለ ምናልባትም ሌሎች መማሪያ ስለሚሆን ነገ ለሚፈራው ቤተሰብ መሰረት ስለሚሆን ይሄንን ነገር ማየት ይቻል የሚል ነገር ነው እናስቀምጠው። የዕለቱን ውይይታችን ከማጠናቀቃችን በፊት የመልካም ግንኙነትን ለማስቀጠል ምን ማድረግ አለበት የሚለው ነገር በተወሰነ ነገር ለማንሳት እሞክራለሁ። መልካም ቤተሰብን ለማስቀጠል መሰረታዊ ነገር መደበኛ የአብሮነት ጊዜ መፍጠር ያስፈልጋል። በቤተሰብ ውስጥ ቋሚ የሆነ የውይይት ጊዜ ያስፈልገናል። ምን አሳልፈናል? በዚህ ጊዜ ውስጥ ምን ሰራን? ብዙ ጊዜ ሰዎች በአመት ማብቂያ ላይ በተለይም ጳጉሜ ላይ እቅድ ያቅዳሉ። በዚህ ቀጥሎ ዓመት ይሄን አደርጋለሁ፣ እንዲህ አደርጋለሁ፣ እንደዚህ ቦታ ደርሳለሁ፣ ይሄን እተዋለሁ፣ ይሄን ነገር አስቀምጣለሁ የሚል ነገር ይታቀዳል። ነገር ግን ከዛ በተለየ መደበኛ የሆነ የቤተሰብ ግንኙነት ጊዜ በሳምንት ሊሆን ይችላል፣ በ15 ቀን ሊሆን ይችላል፣ ቁጭ ብለን የምንወያይበት የምንወቃቀስበት፣ ያጠፋነው ጥፋት ካለ ጥፋትን ተቀብለን ለማረም የምንዘጋጅበት፣ ጠንካራ ካለ ያ ጠንካራችን የምናጠነክርበት ነገር ያስፈልጋል። ይሄን በምናደርግበት ሰዓት ሌሎቻችን ላይ የምንገነባው ነገር አለ። ለካ ሰዎች ይሳሳታሉ። ቢሳሳቱ ግን ያደርጋሉ፣ መታረም ይችላሉ። ብዙ ጊዜ ህፃናት ስህተት ሲሰራ ለዛ ስህተት ማስተካከል ካልሰጠንበት ያ ስህተት ትክክል እንደሆነ ወይ ደግሞ መታረም እንደማይችል አምነው ራሳቸውን ጸሎት ስለሚከቱ በምንፈጥረው ነገር መጋጨት ከተፈጥሮ ከሆነ ያን ነገር በይቅርታ ማለፍ እንደሚቻልበት ነገር እንዳለ በአብሮነት ጊዜ ውስጥ ይሄ ነገር መፍጠር ያስፈልጋል። ሌላኛው በቤተሰብ መካከል አድሎን ማስወገድ፣ ለሁሉም የቤተሰብ አካል እኩል ነገር መስጠት ያስፈልጋል። ብዙ ቤተሰብ ላይ የሚታዩ ነገሮች ስላሉ በቤት ውስጥ 3 ልጆች ሲኖሩ 3 ልጆች እኩል ላይሆኑ ይችላሉ። አንዱ በጣም ጠንካራ ሊሆን ይችላል፣ አንዱ ቤት መታዘዝ ጠንካራ ሊሆን ይችላል፣ አንዱ ደግሞ ጊዜውን ለጨዋታ የሚያሳልፍ ይችላል። በዚህ መካከል ወላጆች ለቤታቸው የምንሰጠው ቦታ የተለያየ ይሆናል። ያ የሚሆንበት ሰዓት ምናልባት ቦታ አልሰጠኝ ብለው የሚያስበው አካል ከኛ እጅ ሊወጣ ስለሚችል ሁሉንም በእኩልነት ማየት ያስፈልጋል። በእኩል ቁጭ አድርገን ችግሮቻቸው እየነገርን ማስተካከል ያለባቸው እንዲያስተካክሉ እያደረግን ለሁሉም እኩል ማድረግ ያስፈልጋል ማለት ነው። ስለዚህ በዚህ ጊዜ ውስጥ እገሌ ጎበዝ ነው፣ እንደ ገሌ ሁን። ትልቅ ቤተሰብ ውስጥ ያለ ችግር ይሄ ነው። እስቲ እንደ ገሊት ልጅ ሁኑ፣ እስቲ እንደ ገሌ ሁኑ። ሰዎች እንደ ራሳቸው መሆን ያለባቸው። እንደ ገሌ ለመሆን ሲያስቡ
ማናቸው ሊያጡ ስለሚችሉ ምን ማለት አለባቸው? እገሌ ይሄ ባህሪ ያለው ይሄ ባህሪ ነው መልካም ነው፣ ስለዚህ እንደዚህ አይነት ባህሪ ቢኖርህ አንተ መልካም ትሆናለህ ከማለት ይልቅ ምንም ነገር ሳልነግራቸው እንደዚህ ሆኑ ብቻ የሚለው ነገር በልጆቻችን ላይ ልዩነት ሊያመጣበት ስለሚችል ይሄን ማጥፋት ያስፈልጋል። ሌላ የህፃናት እድገትና ጤንነትን ሊያነቃቃ የሚችል ፍቅር መስጠት ያስፈልጋል። መልካም ቤተሰብ ለማስቀጠል የህፃናት እድገታቸው ጤናቸውን ሊያስቀጥል የሚችል ፍቅር መስጠት ያስፈልጋል። ፍቅር መስጠት ማለት በገንዘብ አይደለም፣ ወይ ደግሞ ጊዜ መስጠት ብቻ አይደለም። የምንሰጠው ፍቅር የተመጠነ ዋጋ ያለው በትምህርታቸው እንዴት መማር እንዳለባቸው፣ በህይወታቸው ውስጥ እንዴት ማለፍ እንዳለባቸው ግልጸኝነት ያለው ፍቅር መስጠት ያስፈልጋል። እንዲሁ ቅድም እንዳነሳሁት የልጆችን የዕለት ተዕለት እንቅስቃሴ በቅርበት መከታተል ያስፈልጋል። እንደ ወላጅ ልጆቻችን የት ውለዋል፣ ምን አይተዋል፣ ምን አግኝተዋል የሚለው ነገር ማየት ያስፈልጋል። እንግዲህ ይህንን ዛሬ ለመግቢያ ያክል ከተነጋገርን በቀጣይ የልጆች ሚና በቤተሰብ ውስጥ ምን ይመስላል እና የቤተሰብ መሰረት የሆነው ትዳርን በተመለከተ በስፋት እንነጋገራለን። በዛሬ የነበረን ቆይታ የወደዳችሁትና ያስተማራችሁ ያመናችሁ ከሆነ እንደተለመደው ላይክ፣ ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ። መልካም ጊዜ። አመሰግናለሁ።